ራሄል እንግዲህ ባቢንና ጽናትን ለማለያየት ሆን ብላ የተነሳች ትመስላለች። እና እንግዲህ ጽናት አባቷን እየገፋች ከባቢ ጋር እየሄዱ ያለች አቶ ናሆም ትናንትና እግሬ ስር ስትደፍተህ ስትለምነኝ የነበርከው ሰውዬ እኮ ነው ስትል ነበረ እውነታውን ከነሱ ፊት ያወጣችው ማለት ነው። በዚህ ሰዓት እንግዲህ በጣም ደነገጠ። ራሄል እሱ ትላንት ነው፣ ዛሬ ሌላ ህይወት አለኝ፣ ያውም ለዛውም ደስ የሚል ህይወት። ትናንት ይወደኛል ብለሽ ዛሬ እንደምወድሽ እንዳትጠብቂ ሰማኛለህ? ቀረውብህ እንጂ አልቀረህብኝም አለችው። ካልተጎዳሽ ከህይወቴ ውጪ ምን ልታደርጊ መጣሽ? ምን እያሰብሽ ነው ሲል በቃ ቆዩ ዝም በሉ ትላለች ጽናትዬ ማለት ነው። ናሆም ማን ነው? ባቢ ስምህ ማን ነው? እውነተኛው ስምህ ማን ነው? ልትነግረኝ ትችላለህ አለችው። በጣም ተደናገጠ። እሷም ጮኸች። ባቢ እየጠየቅኩ እኮ ነው፣ ንገረኝ ስምህ ማን ነው አለችው። ምን ነው ዝም አልክ? እየጠየቅኩ እኮ ነው ስትል አቶ ግርማም ተጨናነቁ። እሷም አይኗ ፈጠጠ፣ አለቀሰች። ስሟ ማነህ ንገረኝ አለችው። ጽናት ይኸውልሽ አንድ ጊዜ ላስረዳሽ ጊዜ ስጭኝ አላት። ስም ማን ነው አለችው አሁንም ደጋግማ። እሱም በቃ ደነገጠ። ስምን ነው ስምህን ለመናገር አቃተ አለች ወይዘሮ ራሄል። አንቺ ንገሪኝ ማን ነው አለች። ማን ብለሽ ነው የጠራሽው አለቻት ጽናት። ናሆም ተስፋዬ አለቻት። አረ የናሆም ተስፋዬ የኛ ያለቃዬ ልጅ አቶ ተስፋዬ ልጅ አንተ ነህ? እኔ ናሆም ተስፋዬ እያልኩ ስንከራተትና ስጠብቅ የነበረው አንተን ነው? ሀብታችን ንብረታችን የወሰድከው አንተ ነህ ማለት ነው በሚል ተቆጣች። እባክሽ ተረጂኝ ጽኑዬ አላት። ያን ያህል ጊዜ ሰፈር ላይ ስንከራተት እያፋለኩሽ ነው እያልክ አንተ ነበርክ እንደዚህ ስታደርገኝ የነበረው አለች። እና አንተ እንደምፈልግ እያወክ ነው እንደዚህ ያደረከኝ ስትል ትመልስለታለች። በጣም ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ራሄል ሆን ብላ ጽናትንና ባቢን ለማለያየት ያደረገችውን ነገር እየሞከረች ነው። ሆኖም ጽናት ግን በጊዜው ተረጋግታ ደግሞ ልትረዳው አልቻለችም። አቶ ግርማንም ሄዶ እንዲረዳው ቢያደርግም ሁላቸውም ያላሰቡት ዱብዳ ነገር ነው የመጣው። እንዲሁም ቢሌንንም ሄዶ ተረጂ ቢላት ቢሌንም እንዴ እኔ መጀመሪያም እኮ ተጠራጣሪ ብያታለሁኝ እያለች ነበር። እሱም እንግዲህ ባክሽ እንዴት ነው አንተ ረዳቴ ሆነህ አብረህ የነበርከው? እንዴት ነው ጽኑ ተረጂኝ፣ ያንን ሁሉ ገንዘብ ስትሰጠን የነበረው ከራሳችን ገንዘብ ነው ማለት ነው አለችው። እባክሽ ያወቅሽው ታሪክ አለ፣ እባክሽ ተረጋጊ አለ። ዝም በል አንተን በፍጹም አልፈልግህም፣ የሰው ገንዘብ የሚያስደስትህ ሌባ ነህ ስትል ነበር የመለሰልችል። ሂድ ከዛው እኛ ግን ድሃዎች ስለሆነ አንፈልግህም፣ አትፈልገንም። ኧረ እባክሽ ተረጋጊ አላስረዳሽ ቢያንስ ተረጋጊ ቢላትም አልተረጋጋችለትም። ቷይዳ አልቅሳ ለቢሌን ነገረቻትና ቢሌን ደግሞ ወደ አቶ ግርማ ገብታ ስታየው አገኘሻት ጽኑዬን? አዎ ጽኑዬን አገኘቻታለሁ፣ እያለቀሰች ነው አለ። ልጄን እኮ ጠንቅቄን አውቃታለሁ፣ ምንም ቢሆን እኮ እኔን ሳታይኝ አትሄድም ነበር። እኔን ሳታይን ስራ ሄደች ሲሉ ስለረፈደባት እንጂ አንተን ሳታይ አትሄድም፣ ቶሎ ሰርቼ እመጣለሁ ተረዳ አለች። እኔ በአባቷ ሞታ ሰው እያመነች ተጠቃች አለ ባቢ። በእርግጥ እንደ ቤተሰብ ነበር የምናየው የነበረው፣ አሁን ግን ሁላችንም እንደዚህ ሆና ብለን አልጠበቅንም ነበረ አላት። አዎ አለች ባቢ። በጣም ጥሩ ሰው ነው፣ ማመን ያቃተኝ አለች ብሌን። ሰዎች ከሚታወቀው ይልቅ እየተደበቀው ይበልጣል አለ ግርማ። የተደበቀው ሲወጣ ግን በዙሪያ ያሉ ሰዎች ልባቸው ይሰበራል። ጋሽ ግርማ እኔ እኮ እንድትጠራጠር ብዙ ጊዜ ነግሬያት ነበር፣ ግን ጽኑ አትሰማኝም፣ ፍቃደኛ አይደለችም። እኔ ሁልጊዜም ተጠራጥሬያለሁ፣ ሁሉም ሰው እንደራሱ ይመስላታል። ግን አሁን እስኪ ንገሪኝ፣ ምንድን ነው ስራዋ? ጽናት የምትሰራውን ስራ አትነግሪኝም አላት። አሰሪ ላይ ሙያው ስላላት ባልደረባ ሆና ነው የምትሰራው፣ ሌላ ነገር የለም። ግን እኮ ጠዋት የወጣች ማታ ነው የምትገባው አለ ማለት ነው። ከዛ ባቢ ደግሞ ስራ ቦታ ሂዶ አውሪኝ ጽኑዬ ሲላት፣ እባክህ ስለ ስራ ጉዳይ ብቻ ነው አንተና እኔ የምናወራ፣ በተረፈ አለኔ ምንም አይደለም፣ አለቃሽ አይደለም ጽኑ፣ አፍቃሪሽ ነኝ፣ ተረጅኝ እባክሽ አለ ናሆሜ። ስለዚህ ነገር በድጋሚ እንድታወራኝ አልፈልግም አለ ጽናት። አሁን ስራ ላይ ነኝ፣ ስራ ያለ ስራበት። ኧረ እባክሽ ጽኑ ተረጂ፣
ምንም ያደረኩት ነገር የለም ተረጂ በቃ ዝም በል እኔ ደጋግመህ አትንገረኝ አልረዳም ድምጽህን መስማትም ነው ያስጠላኝ ስትመለስ ግን ለምን አንድ እድል አሰጨኝም ባክህ ነግሬሃለሁ ድጋሚ ልታወራኝ አጠገቤ አትድረስ እያለች ነው እኔ እንዳንተ አይነት ህሊና ቢስ ሰው የለኝም ነበር ያለችው እሱ ግን አንድ ጊዜ ቆም ብለን የሚያስረዳንን ሰው ስንረዳ መፍትሄ እናገኝ አንድ ጊዜ አዳምጪኝ ስለማቀሽ ነው ቢል እንደ ጊዜ በኋላ እንድትጎዳኝ እድል አልሰጥህም በቃኝ እያለች ነበር አልመለሰችም ሆኖም ግን ወደ አባቷ አቶ ግርማ ጋር ሂጄ ቢያንስ ቢረዳኝ ብሎ ወደሱ ሄደ ከዛ እንግዲህ አቶ ግርማም አባ ግርማ ጋሽ ግርማ ጽናትን በጣም ነው የምወዳት እሷን ለማጣት በጣም ነው ለኔ የሚከብደኝ አለው ባቢ አለው ግርማ ግን ትዝታ ምንህ ነች ሲል ጠየቀው ትዝታ አለና ትዝ አለው ናሆሜ ትዝታ እህቴ ነች አለ ኧረ እባክህ አለው ሰው ማስለቀስ ለምንድን ነው ትልቅ ጸጋ ነው እንዴ አለው ኧረ ጋሽ ግርማ እንደሱ አትበል አለ ቢያንስ ልትረዳኝ ይገባል ምን ልረዳህ አለው ግርማ ትዝታ የስጋ እህቴ አይደለችም የትዝታ እናት እሷን የኔ አባት እኔን ይዘው ነው የተጋቡት እናትና አባቶቻችን አብረን አደግን ተጋብተው የትዝታ እናት ከዛ በኋላ ትዝታ ተቀየረችብን በዚህ የትዝታ እናት ትዝታ አባቴን አሰቃየችው በተለይ እኔን ላያልተኝ አስጠላኋት አንድ ቀን ከቤቷ ክፍሏ ውስጥ ሆና ራሷን ደብድባ ራሷን ልብሷን ቀዳዳ ስትጮህ አባባና እኔ ድንገት ሰምተን ሮጠን ገባን በፍርሃት መሬት ላይ ተቀምጣ ነበር በሰዓቱ ስንጠጋ ስንል አትጠጉኝ አለው እኔና አባባ ደነገጥን ግራ ተጋባን አለ ከዛ ጮቱን ሰምተው ጎረቤቶች ሰዎች ተሰበሰቡ እሷም ለፖሊስ ደውላ ፖሊስ ጠራች መልቀሷን ቀጠለች በዛን ሰዓት እንግዲህ በኋላ ፖሊሶች መተው አባቴን ያዙት እና አባባ ደንግጠን ደግሞ ምን አለች እሷ ታዲያ ሲል ጠየቀው ማለት ነው አባባ አስገድዶ እንደደፈራት ተናገረች አለው እሱ ግን ይሄን ነገር አላደረገም ነበር አለ ሁለታችንም ነበር ነው እየሮጥን የደረስነው እኩል ግን እንደዛ ብላ ፖሊሶቹን አሳምና አባቴ ሐሰተኛ ሐኪም ማስረጃ ይዛ ወደ እስር ቤት ወደቀ አባቴ እኔም ተንገላታሁ እኔም ተሰቃየሁ አባባን ለመጠየቅ ሲሄድ ደግሞ ቀን ተቀን እየተቀየረብኝ መጣ አባቴ ደግነቱ ተፈታ ወጣ ጎዳና ሁሉ ወድቄ ነበር አባባ ከስር ሲፈታ ትንሽዬ ቤት ተከራይተን ያገኘነው እየበላን አብረን መኖር ጀመር ቀኑ ጨለመብን ትዝታው ድጋሚ ወደ ህይወታችን መልሳ መጣችብን ገባችብን አለው በዚህ ሰዓት እያወሩ ጽናት ትደርሳለች ምን ልታረግ መጣ እዚህ ምን ትሰራለህ ጋሽ ግርማን ልጠይቅ ሲላት ውጣልኝ ባቢ አባቴ እንደምታየው ያመዋል ስለዚህ ውጣልኝ ላይ አልፈልግም ስትል ነበር የነገረችው ጋሽ ግርማሽኪ እግዚአብሔር ይማርህ ብሎ ወጣ አሰማኝም ውጣልኝ እኮ ነው የምልህ ስትል አስተጋባችበት ባቢ አንገቱን ደፍቶ ወጣ ጽናት ትግስቱን አጣች ንዴቷ መቋቋም አቃታት አባቷ ግን አባዬ እንዴት ዋልክ ስትለው ጽኑ የረተረጁ እስኪ ምናልባት አንድ እውነታ እኮ ሊነግረን የሚችል ነገር ይኖራል አላት አይ አባባ ምንም የምሰማው ነገር የለኝም ብቻህን ዋልክብኝ እንዴ ስትለው አይ ብቻዬን አይደለም ቢሌን መታልኝ ነበር ቢሌን ስትወጣ ደግሞ ባቢ መጥቶልኛል ስለዚህ ብቻዬን አይደለሁም አለ ከዛ እንደገና ብሌንም እንደዛው እንዴት አስመሳይ ነህ አንተ እንደዛ ስትጮህ እንደዛ ስታለቅስ እንደዛ ስትፈልግ ለምን አንተ ከጎኗ ጠፋህ ስትል ነበር የወቀሰችው ለምን አትረዱኝ ሁላችሁም ብሎ ነበር ራሄል ደግሞ መጥታ ምን ሆነ ነው ባቢ በጣም ከፍቶሃል እኮ እኔ እንደዚህ ስትከፋ ማየት አልፈልግም ለካ ታሪክም ድጋሚ ይደገማል የሚባለው እኔ እንጃ አላቅም አንተ ታሪክ ሲደጋገም ሰለቸኝ አይደል አዎ ይሰለቻል ከኔ ህይወት ሰልችተሽኛል ውጪልኝ ባክሽ ምንድነው መፈልገው ትዝ ይልሻል የዛ ጊዜ እኮ ቃል በቃል እኮ አስተዋውሳለሁ እኮ ያልሽኝ ልንገርሽ አይ አልፈልግም ማለት የዛኔ ያለችው ድሃነት ነበር ያለችው ታውቂያለሽ አላት የዛኔ ጥለሽ ስትሄጂ የገዛ አባቴ እንኳን ከገንዘብ እኔን አሳንሶኛል ስለዚህ ምንም አይመስለኝም አንቺን ብታሳንሽኝ ገንዘብ መርጠሽ ብትሄጂም ምንም ለውጥ የለውም አባቴ ከገንዘብ ያስበለጠኝ አንቺ ማንሽና ነው ነበር ያስበለጠሽ ከኔ ነው ይርሹ አላት እንደዛ አይደለም ተረዳይ ብትለውም በፍጹም ሊረዳት አልቻለም ማለት ነው
ራሄል ጽናት እያጸዳች እንግዲህ ውሃ ታፈስባታለች፣ ድጋሚ ታሰራታለች። ምንም አለመሰላትም እየታገሰች አሳለ የሃይላንድ ውሃ ደግሞ ጠጥታ ስትጥለው ሃይላንዱን ውሃ ስታ ትፈልጊዋለሽ አለቻት። ምን ያደርግልኛል ሃይላንድ ጎማ ስትላት አይ ሰው የጣለውን ሌላ ሰው ሲያነሳበት ስለሚናደድ እንዳትናደጅ ብዬ ነው ብላ ነው በቅኔ የነገረቻት። በጣም ተናዳለች ራሄል። ሆኖም ግን የባቢ አባት ደግሞ ጠርቶ ስለ ባቢና ስለ እሷ ያላቸውን ፍቅር ይገልጻል ማለት ነው። እና ያው አንቺን በእዝነት ነው እንጂ በፍቅር አይወድሽም፣ ስለዚህ እንዳይጎዳሽ ነገ ይገፍትሮ ይጥልሻል፣ እሱ የሚፈልገው ራሄልን ነው እያለ አባትም ራሄልን እንደሚወድ ባቢ እያስተጋባላት ነበር። እና ጽናትም ምንም ችግር የለውም ገባኝ የምትለውን ሁሉ ተረድቶኛል አለችና አዳመጠች። ስለዚህ እኛ ደግሞ ጥፋት የለንም፣ ትዝታ የሀብት ባለቤት አድርጋናለች፣ ጥፋት ያለብን አይመስለንም። አሁን ላወራሽ የፈለኩት ግን ስለዚህ አይደለም፣ ስለ ባቢና ስለ ራሄል ነው አላት። ባቢና ራሄል በጣም ይዋደዳሉ። እሺ ጽናት፣ ባቢ ከአንቺ ጋር የሚሆነው ስለሚያዝንልሽ እንጂ የጥፋተኝነት ስሜት የተሰማው ነው። ንብረታችሁ ወደኛ ስለመጣ እንጂ ሌላ ነገር የለም። አቶ ተስፋዬ እሱ ለምን የሚሰማው ምንም ያደረገው ነገር የለም። በድጋሚ እንግዲህ አትቀየሚ፣ በአጋጣሚ የተሰጠን ጸጋ ነው። አንቺን ሳይ ግን የዚህ ቤት ባለቤት ነበረች ብሎ ነው እንጂ እዝነት ነው እንጂ ወዶሽ አይደለም እያለ ነበር የሚላትና ለዛ ነው አላቅም አለች እኮ ጽናት። ራሄልን ይወዳታል፣ ከእሷ ጋር መኖር ነው የምፈልገው እያለ ነው አላት። ግን ጽናት ታሳዝነኛለች እያለ ነው። አዝኖልሽ ከአንቺ ጋር ቢሆንም ፍቅር ከሌለው አንድ ቀን ጥሎሽ ሊሄድ ይችላል እያለ አባት እንድትጠላ ያደርግ። ለአንቺም ጥሩ አይደለም፣ ለሱም ሊሆን አይችልም። ስለዚህ ከነሱ ህይወት እንድትወጭላቸው እፈልጋለሁ እያሉ ነበር ያስጠነቀቋት። እሺ አመሰግናለሁ፣ አትጨነቅ አቶ ተስፋዬ አለች። ማለት የፈለግከው ሁሉ ገብቶኛል፣ አላስከፋውሽም ልጄ ሲላት አዎ አለች። ችግር የለውም አለች። አልተከፋሁም። የግርማ አባት ጽናትን ከህይወታቸው እንደሚያስወጣ እየዛተ ነበር። በዛ መካከል ደግሞ እናቷ መጥታ ለተወሰነ ጊዜ አይታት ድጋሚ ሳታገኛት ናፍቆቷን ሳትጨርስ እንደሄደችባት አቶ ግርማ በድብቅ ውጭ ብሎ እሷ ብሌን ጋር ሲያወሩ እያዳመጠ ነበርና መመለሷን አያቅም ነበር፣ እንደገና መቀበሯን አያቅም ነበር። ያን ሁሉ ሲሰማ እንግዲህ ሰውነቱ እየተንቀጠቀጠ ለቅሶ እያንዘፈዘፈው አባቱ በጣም ነበር እያዘነ ያለው። ስለዚህ እሷም ደግሞ አባቢ እኮ ሊያስረዳን መጥቷል፣ አባቴን እንዴት ምን አይነት ደፋር ነው ያን ሁሉ ነገር አድርጎ እንዴት ይመጣል በአይኑን በጨዋጥቦ ስትል ቆይ መረዳት አለብን ጽኑ፣ እኔ እንደዛ ብዬ ነበር፣ ግን የሆነ እውነታ ሊኖረው ይችላል፣ ተረጋግተን እንዲያስተካክል የሚችለው ነገር ስለሚኖር አለ ብሌን እኔው እንመልከተው፣ ቢያንስ መመለስ የሚችለው ነገር ይኖራል። ስተት ቤቱ ነው ሽጦታል፣ የቀረው ደግሞ ድርጅቱ ነው፣ እሱን ደግሞ በምንም አይነት አይመልስልንም አለች። ምን ይታወቃል፣ እሱንም ስለዚህ ነገር ሊያወራን ይችላል፣ እሱ ነጋ የእውነት ያለውን ጊዜ ስጪውና አዳምጦ ስትል ብሌን መክራት አለ። ጽናት እውነቷን ነው፣ መረዳዳትን የመሰለ ነገር አይደለም እኮ መጀመሪያ ለምን ወሰደ በኋላ ለመመለሰው ስትላት እኮ ይሄን እኮ የሚያስረዳበት መንገድ ይኖረዋል። አባቴ ጤነኛ ብቻ እንዲሆን ነው፣ እኛ እንዲሆን አንድ ጊዜ ወድቀናል፣ ችግር የለውም አይዞህ ጽኑዬ፣ ለማንኛውም ተጠነካከሪና ተረዳጅና ባቢን ግን ተረጂው ስትል ነግራታለች ማለት ነው። አዎ መረዳዳት ጥሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።